ለመሆኑ እነዚህን የፖፖ ላይቭ አብይ ጉዳዮች ምን ያክል ታውቋቸዋላችሁ? ኤጀንት ሌቭል ሲባል ምን ማለት ነው? የኤጀንት ሌቭል ከምናገኘው ገቢ ጋር እንዴት ይያያዛል? የቀን ወይንም የወር ገቢያችንስ እንዴት ይሰራል? በጣም ብዙ ሰዎች በተለይም ደግሞ አዳዲስ ኤጀንቶች በኤጀንት ኮሚሽን መጠን ማለትም 4%፣ 8%፣ 12%፣ 16% እና 20% ቀጥታ የምናገኝ ይመስላቸዋል። ነገር ግን ጉዳዩ ወዲህ ነው። በዝርዝርም የምንመለከተው ይሆናል። ከአንድ ሌቭል ወደ ቀጣዩ ሌቭል ስናድግ ወይንም አፕግሬድ ስናደርግ ምን ያክል ገቢ ይጠበቅብናል? ይህ ቁጥርስ እንዴት ይሰላል? ምን አለፋችሁ ይህንን ቪዲዮ እስከ መጨረሻው ድረስ ከተመለከታችሁት ሂሳብ ውስጥ ገብተን በዝርዝር እንመለከተዋለን። ይህንን ቪዲዮ ከመጀመራችን በፊት ሁላችንም ላይክ እናደርገዋለን። ወደ ቪዲዮ አሁን አፕሊኬሽናችንን በቀጥታ እንከፍትና እያንዳንዱን ነገር በዝርዝር እንመለከታለን። ለመሆኑ የኤጀንሲ ሌቭል ሲባል ምን ማለት ነው? እስኪ ስለ ኤጀንሲ ሌቭል አንዳንድ ጉዳዮችን እንመልከት። በቀጥታ ወደ ራሳችን ፕሮፋይል እንገባና ከታች በኩል ኤጀንት የምትለዋን አንዴ እንነካለን። ኤጀንት የምትለዋን ከነካን በኋላ በዝርዝር ስለ ኤጀንት ጉዳዮች እዚህ ጋር ይቀመጣል። ማንኛውም አዲስም ይሁን ነባር ኤጀንት የኤጀንት ማኔጅመንት ሲስተሙን ሊያገኘው የሚችለው እዚህ ውስጥ ከገባ በኋላ ነው። ስለዚህ አሁን እዚህ ጋር እንደምትመለከቱት ሚስተር ዲ ይልና የኤጀንት ሌቭልን እዚህ ጋር ያስቀምጣል። የእናንተንም የኤጀንት ሌቭል ዲ ከሆናችሁ ዲ፣ ሲ ከሆናችሁ ሲ፣ ቢ ከሆናችሁ ቢ፣ ኤ ከሆናችሁ ኤ፣ ኤስ ከሆናችሁ ደግሞ ኤስ ይልና ያስቀምጣል። እዚች ጋር እንደምትመለከቷት በሰርክል 12% ይላል። ያው እንደሚታወቀው የቢ ኤጀንት ሌቭል ኮሚሽን ሬት 12% ስለሆነ ነው። ዘን እዚች ጋር እንግዲህ ከታች የተቀመጠች ቁጥርም አለች። ስለሱ ቁጥርም በዝርዝር እናያለን። አሁን ወደ ዋናው ነጥቤ ስመጣ ይህንን ሰርክል ያለበትን ቦታ አንድ ጊዜ እንነካዋለን። አንድ አዲስም ይሁን ነባር ኤጀንት ስለነዚህ ጉዳዮች በዝርዝር እስካላወቀ ድረስ ምን ያክል ገቢ እንዳለው በጭራሽ ሊረዳና ሊያውቅ አይችልም። ምክንያቱም እዚህ ጋር የተቀመጡትን ጋይድላይንና መተዳደሪያ ደንቦች እስካላወቅን ድረስ የኛ ሂሳብ ምን ያክል እንደሆነ ልናውቅ በጭራሽ አንችልም። አንድ ኤጀንት እነዚህን ህጎች ወይም ደግሞ ሩሎች እስካላወቀ ድረስ ምን ያክል የቀን ገቢ እንዳለው፣ ምን ያክል የወር ገቢ እንዳለው፣ ምን ያክል ፖይንት እርን ማድረግ እንደሚችል፣ ምን ያክል ካፓሲቲና ፐርፎርማንስ እንዳለው በጭራሽ ሊያውቅ አይችልም። አሁን እነዚህን እያንዳንዳቸውን ሩሎች እያነሳን እንመለከታለን። ሂሳብ ሲያስፈልግም ሂሳብ እያወጣን እንነጋገራለን ማለት ነው። የመጀመሪያውን ሩል እንመልከት። የመጀመሪያው ሩል የሚለው the agent's commission rate fluctuate according to the total earning of the last 30 days ይላል። ይህ ማለት እንግዲህ ለምሳሌ እኔ እዚህ 12% ይላል አይደለ? ይህ 12% ኮሚሽን ሌቭል ወይም ሬት የሚወሰነው አንተ ባለህ የ30 ቀን ገቢ ነው የሚለው። እኔ ያለኝ የ30 ቀን ገቢ ወይንም እኔ የማገኘው የ30 ቀን ገቢ ይህንን የኤጀንሲ ሌቭል ሊያሳድገው ወይንም ደግሞ ወደ ታች ዝቅ ሊያደርገው ይችላል። ለዛም ነው እንግዲህ በጣም ብዙ ሰዎች የኤጀንሲ ሌቭላችን ወደ ታች ዝቅ አለብን፣ ከሲ ወደ ዲ ወረደብን፣ ከቢ ወደ ሲ ወረደብን፣ ከኤ ወደ ቢ ወረደብን፣ ከኤስ ወደ ኤ ወረደብን እያሉ ሁልጊዜ ትችት ውስጥ ሲገቡ የምንመለከተው። አዎ ይሄኛው ፐርፎርማንስ ማለት the earning in recent 30 days ነው። ያ ማለት እንግዲህ ዛሬን ቆጥራችሁ ወደ ኋላ 30 ቀናት ያሉት ገቢያችሁ ናቸው። ይህንን በቀላል አማርኛ ስንገልጸው ከዛሬ ትጀምሩና ወደ ኋላ 30 ቀን ቆጥራችሁ ያላችሁ ገቢ ለዚህኛው ኮሚሽን ሬት ማተር ያደርጋል ማለት ነው። ለምሳሌ ወደ ኋላ ቆጥራችሁ 31ኛ ቀኑ ላይ ያለውን ገቢ ብትመለከቱ ለዚህኛው ለኤጀንሲ ሌቭላችሁ አይጠቅምም። ምክንያቱም 31ኛ ቀን ስለሆነ እየተጣለ ነው የሚመጣው ማለት ነው። ከዚህ በፊት ካደረግነው እንቅስቃሴ በተጨማሪ ወደፊት የምናደርገው እንቅስቃሴ ከኤጀንሲ ሌቭላችን ጋር ትልቅ የሆነ ተጽዕኖ ይፈጥራል ማለት ነው።
ስለዚህ አንደኛው ሩል የሚለው ይሄንን ጉዳይ ነው ማለት ነው። የናንተ የኤጀንት ኮሚሽን ሬት የሚሰላው አጠቃላይ ዛሬን ጨምሮ ላለፉት ወደ ኋላ 30 ቀናት ባለው የገቢ አቅማችሁ ነው ማለት ነው። The total earnings in the last 30 days consist of 2 parts ይላል። ይህ የ30 ቀን ገቢያችን ሁለት ክፍሎች ሲኖሩት የመጀመሪያው ክፍል all hosts total income in the last 30 days ሁለተኛው ደግሞ the total income of all invite agents in the last 30 days እዚህ ጋር ደግሞ ደስ የሚል ነገር አለው። ምክንያቱም የኤጀንሲ ኮሚሽን ሬታችሁን ብቻችሁን ልትወጡት አትችሉም። ምንድነው እዚህ ጋር ያለው ነገር የናንተ ሆስቶች የሚያገኙት የ30 ቀን ገቢ ሲደመር እናንተ ኢንቫይት ያደረጋችኋቸው ሰዎች የ30 ቀን ገቢ ማለት ነው። ይህ ሩል በጣም ደስ የሚል ነው። ምክንያቱም ብቻችንን ከላይ የተቀመጡትን ሪኳየርመንቶች ልናሟላ አንችልም። እነሱ ሪኳየርመንቶች ምን እንደሆኑ በቁጥር እንመለከታቸዋለን። ሌላኛውና ሁለተኛው ህግ ደግሞ the agency commission consists of 2 parts ይላል። አንደኛው ሆስት ነው፣ ሁለተኛው ደግሞ ኢንቫይት ኤጀንት ነው። በሆስት በኩል የሚመጣ የኤጀንሲ ኮሚሽን እንዴት እንደሚሰላ ስንመለከት ኤጀንት ኮረስፖንዲንግ ኮሚሽን ሬት ሲባዛ ሆስት ፐርፎርማንስ ነው። ኤጀንት ኮረስፖንዲንግ ኮሚሽን ሬት የምንለው ለምሳሌ የኔ 12% ነው። ስለዚህ 12% ሲባዛ ሆስት ፐርፎርማንስ ነው። ሆስት ፐርፎርማንስ የምንለው ምንድነው? በ30 ቀን የሚያገኘው ገቢ፣ በየቀኑ የሚያገኘው ገቢ፣ አጠቃላይ የልጁ ወይም ደግሞ የሆስታችን እንቅስቃሴ ማለት ነው። ስለዚህ ከሆስት የምናገኘው የኤጀንሲ ኮሚሽን የሚሰላው እናንተ ያላችሁበት የኤጀንሲ ኮሚሽን ሌቭል 4%፣ 8%፣ 12%፣ 16% እና 20% ሲባዛ በሆስታችሁ ፐርፎርማንስ ነው። ለምሳሌ እዚህ ጋር አንድ ነገር እያነሳው ላስረዳችሁ። እዚህ ጋር ባክ ልበልና ከማን ወይም ደግሞ ከየትኛው ሆስት ገቢ እንዳገኘውኝ ላሳያችሁ። እዚህ ጋር በቀጥታ ፖይንት የሚለው ጋር ትመጡና አጠቃላይ ያገኛችሁትን ገቢ በዝርዝር ትመለከታላችሁ። እሱን ለማወቅ ከላይ በኩል ዲቴል የምትላለች አሁን ከውስጥ ላይ በዝርዝር በየጊዜው በየቀኑ በየሰዓቱ የማገኛቸውን ሽርፍራፊ ገቢዎች ላሳያችሁ። አሁን እኛ እያወራነው ያለነው ስለ ሆስት ህግ ስለሆነ ከሆስት ያገኘውትን ገቢ ነው ምሳሌ አድርጌ የማሳያችሁ። አሁን እዚህ ጋር መጀመሪያ ላይ ኢንቫይት ኤጀንት ኮሚሽን ስለሚል ይሄ ገቢ እኔ ኢንቫይት ካደረኳቸው ኤጀንቶች የተገኘ ስለሆነ ሆስት የሚለው ጋር እስከምደርስ ድረስ ወደ ላይ ስክሮል አደርገዋለሁ። አሁን አግኝቼዋለሁ። ኤጀንት ኮሚሽን ብሎ ከመጣ ይህ ሰው ሆስታችሁ ነው እንጂ ኤጀንት ያደረጋችሁ ሰው አይደለም። ኢንቫይት ኤጀንት ኮሚሽን ብሎ ከመጣ ይህ ሰው እናንተ ኢንቫይት ያደረጋችሁት ኤጀንት ነው ማለት ነው። ስለዚህ ኤጀንት ኮሚሽን ይልና ለምሳሌ ማዕረግ ገብረ ሕይወት ይላል 252 ይላል። 252 የተገኘው እንዴት ነው የሚለውን እያሰላን እንመልከት። አሁን በኔ ኤጀንሲ ሌቭል ያ ማለት በ12% ስሌት ከዚህ ልጅ ወይም ከዚህ ሆስት 252 ፖይንት አግኝቻለሁ። አሁን ይሄንን የልጁን ፐርፎርማንስ ለማግኘት የግድ ሂሳብ መስራት ይጠበቅብናል። ያም እንዴት እንደሚሰላ ላሳያችሁ። ኤጀንሲ ኮሚሽን ከሆስት በኩል የሚገኘው እንዴት ነው የሚሰለው ብለናል። ኤጀንትስ ኮረስፖንዲንግ ኮሚሽን ሬት ታይምስ ሆስት ፐርፎርማንስ ብለናል። ኤጀንት ኮረስፖንዲንግ ኮሚሽን ሬት ለምሳሌ የኔ 12% ነው። 12% ሲባዛ ኤክስ ነው የምንለው which is equals to 252። ኤክስ ማለት የልጁ ፐርፎርማንስ ነው። ልጁ ምን ያክል ገቢ ቢያገኝ ነው እኔ ከሱ 252 ኮሚሽን ፖይንት ያገኘሁት የሚለውን እየሰራው ላሳያችሁ ነው። 12% ታይምስ x which is equals to 252 12% ማለት 12 ሲካፈል ለ100 ማለት ነው ሲባዛ x which is equals to 252 12 over 100x which is equals to 252 times 100 ብናደርገው 12x እኩል ይሆናል 25200 ሲካፈል ለ12 ብናደርገው የx ዋጋ 2100 ኮይን ይሆናል ማለት ነው። ስለዚህ የኔ ሆስት 2100 ገቢ ሲያገኝ እኔ 252 ኮሚሽን በ12% አማካኝነት አገኛለሁ ማለት ነው።
ይህ የኤጀንሲ ኮሚሽን ከሆስታችሁ የምታገኙት ነው። ሁለተኛውን ስንመለከት ደግሞ ከኢንቫይት ኤጀንት የምናገኘው ኤጀንሲ ኮሚሽን ነው። ይህ የሚሰላው ኤጀንሲ ኮሚሽን ሬት ማይነስ ኮሚሽን ሬት ፎር ኢንቫይት ኤጀንት ታይምስ ኢንቫይት ኤጀንት earning ነው። አሁን እዚህ ጋር ቀለል ያለ ሂሳብ እንሰራለን። ሶ ኤጀንሲ ኮሚሽን ሬት ማለት የናንተ የኤጀንሲ ሬታችሁ ነው። የኤጀንሲ ኮሚሽን ሬታችሁ ነው። ለምሳሌ እያልኩኝ የምሰራው የኔን ስለሆነ ኤጀንሲ ኮሚሽን ሬት ማይነስ ኮሚሽን ሬት ፎር ኢንቫይት ኤጀንት ታይምስ ኢንቫይት ኤጀንት earning ነው። አሁን እዚህ ጋር ኤጀንሲ ኮሚሽን ሬት ማለት የኛ ማለት ነው። የኔ 12% ነው። እዚህ ጋር 12% ይሆናል ማለት ነው። ማይነስ ኮሚሽን ሬት ፎር ኢንቫይት ኤጀንት ነው። እናንተ ኢንቫይት ያደረጋችሁት ኤጀንት መጀመሪያ ባይ ዲፎልት ዲ ሌቭል ላይ ነው የሚሆነው። ያ ማለት 4% ኮሚሽን ማለት ነው። ስለዚህ ዲ ሌቭል ላይ ከሆነና ከዲ ወደ ሲ አፕግሬድ ካላደረገ ማይነስ ትሉና 4% ታረጉታላችሁ። ሲባዛ ኢንቫይት ኤጀንት earning እናንተ ኢንቫይት ያደረጋችሁት ሰው የሰራው የቀን ገቢ ሊሆን ይችላል፣ የወር ገቢ ሊሆን ይችላል። አጠቃላይ ግን ቶታል earning ነው። ለምሳሌ ሚስተር ኤክስ የተባለ ኢንቫይት ያደረኩትኝ ኤጀንት 5000 earning ቢኖረው ወይም ደግሞ ገቢው 5000 ቢሆን እኔ ምን ያክል ኮሚሽን ላገኝ እችላለሁ የሚለውን ላስላላችሁ። So agency commission from invite agent which is equals to agency commission rate minus commission rate of invite agent times ኢንቫይት ኤጀንት earning ነው። የኔ የኤጀንሲ ኮሚሽን ሬት 12% ነው። ሲቀነስ ኮሚሽን ሬት ኦፍ ኢንቫይት ኤጀንት ዲ ሌቭል ላይ ካለ 4% ነው። ሲባዛ ቶታል earning ኦፍ ኢንቫይት ኤጀንት ነው 5000 ያደርገዋለሁ። ሶ 12% ሲቀነስ 4% ሲባዛ በ5000 እናደርገዋለን ማለት ነው። 12% ሲቀነስ 4% 8% ሲባዛ 5000 እናደርገዋለን። 8% ማለት 8 ሲካፈል ለ100 ማለት ነው። 8 ሲካፈል ለ100 ሲባዛ 5000 እናደርገዋለን። 8 ሲካፈል ለ100 ሲባዛ 5000 ስናደርገው 400 ይመጣል። ስለዚህ አሁን እኔ አንድ ኢንቫይት ያደረኩት ኤጀንት ገቢው 5000 ቢሆን እኔ ላገኘ የምችለው ኮሚሽን 400 ነው ማለት ነው። እዚህ ጋር ደግሞ አንድ ሌላ ምሳሌ እያነሳው ላስረዳችሁ። እዚህ ጋር ተመልሰን ወደ ፖይንታችን እንሄድና ኢንቫይት ካደረኩት ኤጀንት ያገኘውትን ገቢ ምሳሌ አድርገን እንነሳና ኢንቫይት ያደረኩት ኤጀንት ፐርፎርማንስ ምን ያክል እንደሆነ ወይም ደግሞ ኢንቫይት ያደረኩት ኤጀንት earning ምን ያክል እንደሆነ ካልኩሌት እናደርጋለን። ዲቴል የሚለው ጋር እንገባለን። እዚህ ከመጀመሪያው ላይ የምናየው ኢንቫይት ኤጀንት ኮሚሽን ይልና ኤጀንት መሐመድ ይላል። ስለዚህ ከሱ አሁን 28 ፖይንት አግኝቻለሁ። ዘን ይሄንን 28 ፖይንት ያገኘውትኝ መሐመድ ምን ያክል ገቢ ወይም ደግሞ earning ቢኖረው ነው የሚለውን ካልኩሌት አድርጌ ላሳያችሁ። to find invite agent earning ምን ይሆናል ማለት ነው? ኤጀንሲ ኮሚሽን ሬት ማይነስ ኮሚሽን ሬት ኦፍ ኢንቫይት ኤጀንት ታይምስ ኢንቫይት ኤጀንት earning ነው። ኤጀንሲ ኮሚሽን ሬት 12% ነው ማይነስ ኮሚሽን ሬት ኦፍ ኢንቫይት ኤጀንት 4% ነው። የመሐመድ ዲ ሌቭል ላይ ስለሆነ ታይምስ ኤክስ which is equals to 28 ምክንያቱም ምን ያገኘውት ገቢ 28 ነው። ዘን 12 ሲቀነስ 4% ስንት ይመጣል? 8% ታይምስ ኤክስ which is equals to 28 8% ማለት 800ኛ ማለት ነው። 800ኛ x which is equals to 28 ነው። ሲባዛ በመቶ ብናደርገው 8x which is equals to 28 times 100 ይመጣል። ስለዚህ 28 times 100 2800 ነው። ሲካፈል ለ8 ብናደርገው የx ዋጋ 350 ነው ማለት ነው። ስለዚህ መሐመድ 350 ፖይንት earn ስላደረገ እኔ በኮሚሽን ደረጃ 28 ፖይንት አግኝቻለሁ ማለት ነው። እንግዲህ እዚህ ጋር መቼም ግልጽ የማይሆን ነገር ይኖራል ብዬ አላስብም። እነዚህን ሂሳቦች እስካላወቃችሁ ድረስ ማን ከማን እንደሚያገኝ አታውቁትም። እናንተ ከየትኛው ኤጀንታችሁ ምን ያክል እንዳገኛችሁ አታውቁትም። በምን ያክል ፐርሰንት የእናንተ ፐርፎርማንስ እየጨመረ እንደሆነ ልታውቁት አትችሉም ማለት ነው። በጣም አሪፍ። አሁን እዚህ ጉዳይ ላይ ይሄን ያክል መረጃ ከሰጣችሁ ወደ ቀጣይ ጉዳዮች ደግሞ እናልፋለን። ለመሆኑ ከአንድ ኤጀንሲ ሌቭል ወደ ሌላ ኤጀንሲ ሌቭል ስናድግ ወይንም አፕግሬድ ስናደርግ ምን ያክል earning ያስፈልገናል የሚለውን እንመልከት። እዚህ ጋር እንግዲህ ወደ ታች ወረድ ያደረኩኝ አንዳንድ ነጥቦችን በዝርዝር
አሳያችኋለሁ። አንድ አዲስ ኤጀንት ከሆስትነት ወደ ኤጀንትነት በቀጥታ ሲመጣ የኤጀንሲ ሌቭሉ ሊሆን የሚችለው ዲ ነው። ዲ ሌቭል ላይ ለመግባት ምንም አይነት ቶታል earning አያስፈልግም። ባይ ዲፎልት 0 earningም ኖሯችሁ 4% ኮሚሽን የምታገኙበት ቦታ ላይ ወይንም ደግሞ ኤጀንት ሌቭል ዲ ላይ ልትሆኑ ትችላላችሁ። ዲ ላይ ያለ አንድ ኤጀንት አጠቃላይ ያለው ገቢ 4% ኮሚሽን ሲሆን ይህንን ገቢ ሊያገኘው የሚችለው በስሩ ካሉ ሆስቶች ብቻ ነው። ዲ ሌቭል ላይ ያላችሁ ሰዎች ገቢ ልታገኙ የምትችሉት ከሆስቶቻችሁ ብቻ ነው ማለት ነው። ወደ ሁለተኛው ኤጀንሲ ሌቭል ስናልፍ ከዲ ወደ ሲ አፕግሬድ ማድረግ ነው። ያ ማለት ሲ ሌቭል ኤጀንሲ ኮሚሽን ነው። እርሱም እንግዲህ በ30 ቀን ውስጥ 2 ሚሊዮን ፖይንት earn ካደረጋችሁ ወደዚህ ሌቭል ታድጋላችሁ። ይህ 2 ሚሊዮን ፖይንት እንዴት እንደሚገኝ ከላይ በኩል በነገርኳችሁ ህግ መሰረት መረዳት ትችላላችሁ። የኮሚሽን ፐርሰንታችሁ ደግሞ 8% ይሆናል ማለት ነው። ስለዚህ እናንተ ኢንቫይት ካደረጋችኋቸው ኤጀንቶች እንዲሁም ደግሞ በእናንተ ስር ካሉ ሆስቶች 8% ታገኛላችሁ ማለት ነው። ሌላኛው የኤጀንሲ ሌቭል ቢ ሌቭል ይባላል። እርሱም እንግዲህ ከሲ ሌቭል ወደ ቢ ሌቭል አፕግሬድ ለማድረግ 10 ሚሊዮን ፖይንት ያስፈልጋል። ቀጣዩና አራተኛው ሌቭል የሚሆነው ኤ ሌቭል ነው። ኤ ሌቭል የምንለው ደግሞ 50 ሚሊዮን ፖይንት earn ማድረግ አለባችሁ in the last or in the recent 30 days ነው። የኮሚሽን ሌቭላችሁም 16% ነው ማለት ነው። ኤስ ሌቭል ላይ ስትደርሱ ደግሞ 150 ሚሊዮን ያስፈልጋችኋል። ፐርሰንት ኮሚሽናችሁ ደግሞ 20% ነው ማለት ነው። ስለዚህ እነዚህ ነገሮች አቺቭ ለማድረግ ነው እየሰራን ያለ ነው። አሁን ባለው ሁኔታ እኛ ያለንበት እንደምትመለከቱት ከቢ ወደ ኤ ለመሄድ እየሰራን ነው ያለ ነው። እርግጠኛ ነኝ ይህንን ሌቭል በቅርቡ አቺቭ እናደርጋለን። አሁን እንግዲህ ይህንን መረጃ ከሰጧችሁ በኋላ ሁላችሁም ሰዎች ለዚህ ሌቭል ነው የምትሰሩት ማለት ነው። ልጆቻችሁ ሲንቀሳቀሱ ምን ያክል ዋጋ እንዳለው ትረዳላችሁ። ሆስቶቻችሁን ወደ ኤጀንት ኢንቫይት ስታደርጉ ምን ያክል እንደምትጠቀሙ ታውቃላችሁ። ዘን አጠቃላይ የልጆቻችሁ እንቅስቃሴ የእናንተን የኤጀንሲ ሌቭል በጣም ያሳድገዋል። እዚህ ላይ ትኩረት አድርጋችሁ ስሩ። በነገራችን ላይ ከኛ ጋር ሆናችሁ መስራት የምትፈልጉ አዳዲስ ልጆች ካላችሁ እዚህ ጋር በማስቀምጠው የቴሌግራም አድራሻ ኮሙኒኬት አድርጉኝ። ጥያቄ፣ ሐሳብ እንዲሁም ደግሞ ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። የጥያቄውን መልስም ኮሜንት ላይ ጻፉልኝ። ሪዋርዳችሁን ተወስዳላችሁ። ይህ ቪዲዮ ምናልባትም ከጠቀማችሁ ቻናሉን ሰብስክራይብ ሳታደርጉ እንዳታልፉ። ለሌሎች ሰዎችም ሊያገለግል ይችላል ብላችሁ ካሰባችሁ ግን ሼር አድርጉት፣ ቪዲዮውን ላይክ አድርጉት። በሌላ በአሪፍ ቪዲዮ እስከምንገናኝ ድረስ ለዛሬ በዚህ ጨረስኩኝ። ቻው።